መጀመሪያ እጅግ በጣም ደስ የሚል ዜናው ምንድን ነው? ይሄ ጉዳይ እንግዲህ የሃኒ ጉዳይ ከተፈጸመ በኋላ እጅግ በጣም ብዙ ሰዎች ተጨንቀን ብዙ ነገር እያደረግን በውስጥም ብዙ ስራ እየሰራን እንደነበረ ይታወቃል። ዛሬ ላይ የተደረገው ድርጊት እጅግ የብዙ ኢትዮጵያውያኖችን ልብ ደስታ ከፍ የሚያደርግ ነው። ጀጎል የሚለውን በቢጫ የተጻፈውን ቴሌግራማችሁ ላይ ጽፋችሁ ከገባችሁ ሙሉ ቪዲዮ እና ፎቶዎችን እዛ ላይ ለቀንላችኋል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያን የታገቱ ሰዎችን በልዩ ኦፕሬሽን በኮማንዶ በመታገዝ አስለቅቀናል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያኖችን በልዩ ኮማንዶ በመታገዝ እዛ አካባቢ ላይ ያለ እያንዳንዱ ሽፍታ ባለበት ጫካ ላይ ቆሳስለው ያሉ ታግተው ለብዙ ዓመት የተቀመጡ የተጨነቁ ልጆች ተለቀዋል። አንድ እሱ ነው። ሁለተኛው ነገር እዛ ጋር የተቀመጡት ሽፍታዎች የተቀመጡበት ጫካ ቤታቸው ጭምር በእሳት ተጋይቶ ግማሹ የተያዘ ሽፍታ አለ። አሁን ደግሞ ወደ ሰላም ወደሚኖሩበት ቦታዎች ላይ ስደት ላይ ታውቁታላችሁ፣ እዚህ ዳስ ምናምን ጥለው ያሉበት ቦታዎች ላይ እነኚህ የሚፈለጉ ሰዎች ወደዛ እየሄዱ ነው። ወደዛ ገብተው በፊታቸው ማታቋቸው ሰዎች ወደ ከተማ እየገቡ ነው። አሁን ዋና እዚህ ላይፍ ላይ የገባንበት ዋናው ኬዝ ምንድን ነው? እነኚህ የተለቀቁት ለቤተሰቦቻቸው ትልቅ ደስታ ነው። ቦታው ላይ ያለውን ነገር ሙኒር በደንብ ይነግራችኋል። መረጃዎቹን ዶክመንቶቹን እዛ ላይ ገብታችሁ ታያላችሁ። አሁን የመጣንበት ዋነኛ ጉዳይ ሁለት ነገር ማስተካከል። ሰዎቹ ኢትዮጵያኖች በተለያየ ቦታ ታግተዋል። እነሱ ደግሞ ቶርች የሚያደርጉበት ቦታ 4 አካባቢ ነው። ስማቸውን ያው ኦፕሬሽኑ የተደረገው ቦታ አብየን የሚል አብየን ያው የመኖች እዛ መንገድ የምታውቁ ሰዎች ካሉ አብየን ክፍለ ሀገር ነው። ሽኩራ የሚባል አለ፣ አልኤን የሚባል አለ፣ ረፋት የሚባል አለ። አሁን በትክክለኛው አሁን ዛሬ ሌሊቱን በዚህ ሰዓትኛ ባለንበት ሰዓት ያው ቴሌግራም እየገባችሁ ማለት ያው በየወቅቱ ለሱ ልክለታለሁ፣ እሱ ደግሞ ወደ እናንተ ይልካል። ከ300 እስከ 400 የሚሆን በዚህ 2 ቀን ውስጥ አጋቾችን የቆሰሉትንም የሞቱትንም ከእጃቸው አውጥተናል። ሌላ ደግሞ ሽኩራ የሚባል አካባቢ አለ ደቡብ የመን። ሌላ ደግሞ ሽኩራ የሚባል አካባቢ አለ ደቡብ የመን። ከነቤታቸው ሽፍቶቹ ሙሉ በሙሉ ተደምስሷል። ግማሹ ደግሞ ያው እየሸሹ ነው። ግማሹ ደግሞ ከታጋቾች ከተቀላቅሎ ፊታቸውን ስለንትን ስለሚሉ እንትን ብሏል። ያው ፎቶቸውን ካገኘን በቀላሉ ልንለያቸው እንችላለን። እዚህ ጋር ማስጠንቀቂያ የምነግራችሁ 3 ብሔር ነው እዛ አካባቢ የተከበቡት። 3 ነው አንድ ላይ ነው የሚሰሩት። የአማራ ልጆች ተወላጆች፣ የትግራይ ልጆች እና የኦሮሞ ልጆች ናቸው። አጋች ነው በቃ አከሌ አይደለም። 3ቱም ያው ርቀት የላቸውም። በሰው በ4 አቅጣጫ ነው እንትን ያለው። ያው ፖሊስ ደግሞ ሌባ ነው፣ ከነሱ ጋር ነው የሚሰራው። አሁን ግን ሼኮች የራሳቸውን ልዩ ኃይል ልኮ ነው በ4ቱ አቅጣጫ እርምጃ እየተወሰደባቸው ያለው። እስከ ነገ ድረስ ደግሞ ሌላም አካባቢም ኢንፎርሜሽን እየሰጣችሁ ነው። ሁሉም ሰራው ነገር ሌላው የምንነግራችሁ አሁን ሰርፕራይዙ አስደሳሹ ነገር የበለጠ የሚያስደስታችሁ እንደሆነ እናውቃለን። የእህታችን ነገር ላይ ደግሞ ለመድረስ ከግማሽ መንገድ በላይ ነው የተሰራው ማለት ነው። ስለዚህ አቡ ፋኖ የለም እንዴ? አልመጣም? መኩሼር አድርጉለት። አይ ያው ሚኪ ደውለታል። አይ ምናልባት ያው ገና እንትን ላይ ስላለ ኔት ላይ ኖሮ ይችላል። ኦኬ ትላንት ነው ያወራነው፣ ከኔ ጋር አላወራንም። ከዛ በኋላ ዛሬ የሚል አብየን ያው የመኖች እዛ መንገድ የምታውቁ ሰዎች ካሉ አብየን ክፍለ ሀገር ነው። ሽኩራ የሚባል አለ፣ አልኤን የሚባል አለ፣ ረፋት የሚባል አለ።
አሁን በትክክለኛው አሁን ዛሬ ሌሊቱን በዚህ ሰዓት እኛ ባለንበት ሰዓት ያው ቴሌግራም እየገባችሁ ማለት ያው በየወቅቱ ለሱ ልክለታለሁ፣ እሱ ደግሞ ወደ እናንተ ይልካል። ከ300 እስከ 400 የሚሆን በዚህ 2 ቀን ውስጥ አጋቾችን የቆሰሉትንም የሞቱትንም ከእጃቸው አውጥተናል። ሌላ ደግሞ ሽኩራ የሚባል አካባቢ ያለ ደቡብ የመን ከነቤታቸው ሽፍቶቹ ሙሉ በሙሉ ተደምስሷል። ግማሹ ደግሞ ያው እየሸሹ ነው። ግማሹ ደግሞ ከታጋቾች ከተቀላቅሎ ፊታቸውን ስለንትን ስለሚሉ እንትን ብሏል። ያው ፎቶቸውን ካገኘን በቀላሉ ልንለያቸው እንችላለን። እዚህ ጋር ማስጠንቀቂያ የምነግራችሁ 3 ብሔር ነው እዛ አካባቢ የተከበቡት። 3 ነው አንድ ላይ ነው የሚሰሩት። የአማራ ልጆች ተወላጆች፣ የትግራይ ልጆች እና የኦሮሞ ልጆች ናቸው። አጋች ነው በቃ አከሌ አይደለም። 3ቱም ያው ርቀት የላቸውም። በሰው በ4 አቅጣጫ ነው እንትን ያለው። ያው ፖሊስ ደግሞ ሌባ ነው፣ ከነሱ ጋር ነው የሚሰራው። አሁን ግን ሼኮች የራሳቸውን ልዩ ኃይል ልኮ ነው በ4ቱ አቅጣጫ እርምጃ እየተወሰደባቸው ያለው። እስከ ነገ ድረስ ደግሞ ሌላም አካባቢም ኢንፎርሜሽን እየሰጣችሁ ነው። ሁሉም ብሔር አጋች ቶርች የሚያደርጉበትን ቦታ ያው በቀጥታ ሰው አባታችን ይገባል። ሊንኩን ልክለታለሁ። ከኔ ይልቅ ደግሞ በአካል እዛ የኢትዮጵያኖች የህገወጥ ተከራካሪና መብት አስከባሪ ነው። ከሱና ከኡለማዎች ሼኮች የመኖች ጋር ነው። እሱ ነው ጦሩን ያዘዘላቸው። እሱ መጥቶ ያው ሙሉውን ኢንፎርሜሽን ነግራቸዋል ማለት ነው። እስካሁን 300 ሰው ተለቋል። ቪዲዮውም ፎቶውም ቤታቸውም ተቃጥለዋል። ሸራቸው የሽፍቶቹ ማለት ነው። ሸፍቶ ወደ ጋራ ሄደዋል። በየትም አያመልጡም፣ ሰማይ አይገቡም። ሁሉም የመን ላይ ያለው እርምጃ ኦፕሬሽን ተጀምሯል ለማለት ነው። እና በዚህ አካሄድ ደግሞ ሌላም የታገሉ እህቶቻችን ወንድሞቻችን እዚህ ቲክቶክ ላይ ሳይሆን በቀጥታ ያሉ ቦታው ይቅርላችሁ የት እንደሆነ ብቻ 1 ወሯ ነው። ከዛ ከወጣች ታማ ተሰቃይታ ብዙ መከራ ደርሶባት የወጣች ልጅ ነች። ስለኛ ቲክታክ ላይ እያወራን እንደሆነ ስትሰማ ከሰዎች ስልክም የላትም ከሰዎች ስልክ ተውሳ ነው ለእኔ መልእክት የላከችው እና ከዛም በኋላ በውስጥ ብዙ አውርተናል። ያኛው ይቅር ግን እችኛዋ ድምጿ ግን ገና ታማለች፣ አሁንም አልተሻላትም እና የላከችን ልጅ ነው። ልጅቷ የወሎ ልጅ ናት በነገራችን ላይ እና በደንብ ስሞት። ሰላም መኩ፣ እንዴት ነህ? ደህና ነህ? እኔ ጋር ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም ነው፣ ደህና ነኝ። መኩ እኔ ስልክ የለኝም፣ በሌላ ሰው ስልክ ነው የምገባው እና እኔ ከእንትን ተመልሼ የመጣሁ ነኝ ከፍር ድንበር ማለት ነው እና ስለ ሀና ጉዳይ አውቃለሁ፣ እኔም አግኝቻታለሁ። ቆይቶ የመጣኝ ወር ከምናምን ሆነኝ ማለት ነው እና አንተን ያው ስልክ ስለሌለኝ እንደፈለግኩ ላገኛችሁ አልቻልኩም። ነፍጠኛውን እንደውም እንደዚህ በሌላ ስልክ ገብቼ አዋርቸው ነበረ። እኔ ሐኪም ቤት ውስጥ ሆኜ ነው ስለ እናንተ ስለ ሀና ጉዳይ ቲክቶክ ላይ ሲወራ ሰው የነገረኝ ማለት ነው እና በጣም ማዝናለሁ። ግን ሀና በህይወት አለች። እሺ ሀና በህይወት አለች። ኦኬ እንግዲህ ውሸት የምትሉ እናንተ አብራችሁ ገላችሁ ከሆነ ትነግሩናላችሁ፣ ችግር የለውም። ምንም ይሁን ምንም እች ልጅ እያየችውን የመሰከረችው እሷ ብቻ አይደለችም፣ በአካልም ያያት ሰው ነግሮናል። ብዙ ኢንፎርሜሽን አለን። ትንሽ አዳጋች የሆነበት ምክንያት አንዳንድ ነገሮች ስላሉ ነው። ግን አሁንም እኔ ደጋግሜ የምናገረው እች ልጅ ከዚህ በኋላ አንዲት ነገር ቢደርስባት ኃላፊነቱን በህይወቷ ኃላፊነት የሚወስዱት አሁንም ደግሜ እናገራለሁ ይመችና ተክላይ ናቸው።